አንድ ጥያቄ ልጠይቅህ። የመጨረሻ ጊዜ ያለቀስከው መቼ ነው? ሐዘን ሊሆን ይችላል፣ ደስታ ሊሆን ይችላል፣ ወይም ምንም ምክንያት ሳይኖር። ግን አንድ ነገር አስበሃል? በዚህ ምድር ላይ ከሚሊዮን እንስሳት መካከል የሰው ልጅ ብቻ ነው ከስሜት የሚያለቅሰው። ለምን? ዛሬ መልሱን እናገኛለን። እንኳን ወደ መነጽር መጡ። አይን ክፍት መጽሐፍ ፓርት 1 ሌሎች እንስሳት ያለቅሳሉ። ብዙዎቻችን ሰምተናል። ክሮኮዳይል ቲርስ፣ የአዞ እንባ። ግን ይህ እውነት ነው? አዎ፣ አዞ ሲበላ እንባ ያወጣል፣ ግን ስሜት ስላለው አይደለም። አፉ ሲከፈት እንባጢው ይጨመቃል፣ ከዚያ እንባ ይወጣል። ሌሎች እንስሳትስ? ዝሆን ዘመዱ ሲሞት ያዝናል፣ ግን እንባ አያወጣም። ቺምፓንዚ ሕመም ሲሰማው ድምፅ ያወጣል፣ ግን እንባ አይደለም። ሳይንቲስቶች አለ እንባ ከየት ይመጣል? እንባ 3 ዓይነት ነው። አንደኛ ቤዛል ቲርስ፣ እነዚህ ሁልጊዜ አይናችን ውስጥ አሉ። አይናችን እንዳይደርቅ ሁልጊዜ ይሠራሉ። ሁለተኛ ሪፍሌክስ ቲርስ፣ ሽንኩርት ስንቆርጥ፣ ጭስ ሲገባን አይናችን ራሱን ለመጠበቅ እንባ ያወጣል። ሦስተኛ ኢሞሽናል ቲርስ፣ ይህ ልዩ ነው። ሳይንቲስቶች ኢሞሽናል ቲርስ ሲመረምሩ አስደናቂ ነገር አገኙ። ይህ እንባ ከሌሎቹ እንባ በጣም የተለየ ኬሚካል አለው። ስትሬስ ሆርሞን ይዟል፣ ፔይን ኪለር ይዟል። አእምሮ እንባ በኩል መርዙን ያወጣል። ለምን እናለቅሳለን? መጀመሪያ ስሜትን ለመልቀቅ። ሐዘን፣ ጭንቀት፣ ፍርሃት አእምሮ ውስጥ ተጭኖ መቀመጥ አይችልም። እንባ ቫልቭ ነው። ጫናው ሲበዛ ይከፈታ። አራተኛ ደስታም ያለቅሳል። ይህ ለምን ነው? አእምሮ ትልቅ ስሜት ሲሰማው አይለያቸውም። ሐዘንም ሆነ ደስታ ሁለቱም ትልቅ ስሜት ናቸው እና አእምሮ ቫልቭ ይከፍታል። ክፍት መጽሐፍ ፓርት 4 አስደናቂ እውነቶች። አንደኛ ሴቶች በወር አማካይ 5 ጊዜ ያለቅሳሉ፣ ወንዶች 2 ጊዜ። ይህ ድክመት አይደለም። ሴቶች ፕሮላክቲን የሚባል ሆርሞን በብዛት አላቸው፣ እሱ እንባን ይጨምራል። ሁለተኛ ሕፃናት ሲወለዱ እንባ የላቸውም፣ ያለቅሳሉ ግን እንባ አያወጡም። ከ3 ሳምንት በኋላ ነው እንባ የሚጀምረው። ሦስተኛ ማልቀስ ጤናማ ነው። ሳይንቲስቶች አረጋግጠዋል። የሚያለቅሱ ሰዎች ስትሬስ ያነሰ አላቸው፣ በጤና የተሻሉ ናቸው። ስለዚህ እንባህን አትሸሽግ። የሰው ልጅ ብቻ ከስሜት ያለቅሳል። ይህ ድክመት አይደለም፣ ይህ የሰው ልጅ ጥንካሬ ነው። ስሜት ማወቅ፣ መግለጽ፣ መልቀቅ፣ ይህ ልዩ ስጦታ ነው። ከጠቀመህ ላይክ አድርግ፣ ቻናሉን ሰብስክራይብ አድርግ።